እንዴት ናቸው? ይህ ጋብቻና ፍቅር ከሰኘው ፕሮግራማችን እነሆ ክፍል 2ን ይዤላችሁ ብቅ ብያለሁ። ክፍል 2 ኑሮ ከባል ጋር። የሚስት ተግባር ባሏን መጠበቅና መንከባከብ ነው። ይህ ከባድ ኃላፊነት ነው። የዚህን ኃላፊነት ትክክለኛ ገጽታ ያልተረዱ ሴቶች በትዳራቸው ላይ ችግር ይገጥማቸዋል። ምንነቱን ለተረዳይ ሴት ሚስትነት አርቆ ማሰብና ብልህነትን የሚጠይቅ ተግባር ነው። አንድ ሴት ስኬታማ ሚስት ለመሆን የባሏን ልብ ማሸነፍና ለባሏ የደስታ ምንጭ መሆን አለባት። ጥሩ ነገሮችን እንዲሰራ ልታበረታታው፣ ከመጥፎ ነገር ልትከለክለው ይገባል። ለደህንነቱና ለጤንነቱ አስፈላጊውን ሁሉ ማድረግ ይጠበቅበታል። ጥረቷ ባሏ ለቤተሰቡ ጠንካራ መከታና ለልጆቹ ጥሩ አባት እንዲሆን ያደርገዋል። ሁሉን አዋቂ የሆነው ጌታ ለሴት ልጅ ልዩ ችሎታ አጎናጽፏታል። የቤተሰቧ ደስታና እድገት እንዲሁም ሐዘንና ውድቀት በመዳፏ ነው ያለው። ሴት ልጅ ቤቷን ገነት ወይንም ደግሞ ሲኦል ማድረግ ባሏን ከስኬት ጫፍ አሊያም ደግሞ ከእውቀት ዳርቻ ማድረስ ትችላለች። በቤቷ ውስጥም ያላትን ደረጃ ያወቀች ሴት ባሏ ከሰዎች ሁሉ ያነሰ ቢሆን እንኳ የተከበረ ሰው የማድረግ ኃይል አላት። አንድ ምሁር ሴቶች የፈለጉትን ነገር የማግኘት ታላቅ ኃይል አላቸው ሲልም ጽፏልም። በኢስላም ባልን መንከባከብ ትልቅ ቦታ ተሰጥቶታል። በአላህ መንገድ ከሚደረገው ትግል ጋርም እኩል ደረጃ አለው። አልይ ረዲየላሁ አንሁ የሴት ልጅ ጅሃዷ ባሏን በጥሩ ሁኔታ መንከባከቧ ነው ብለዋልም። ለኢስላም ክብርና እድገትም የሙስሊም ድንበሮችን ለመጠበቅ ማህበራዊ ፍትህን ለማስፈን እንደሚደረገው ትግል ሁሉ የባልን ሐቅ በተገቢው መንገድ መጠበቅ ትልቅ የኢባዳ አካል ነው። ኡሙ ሰለማ ረዲየላሁ አንሃ ነቢዩ ሰለላሁ ዐለይሂ ወሰለም ባሏን አስደስታ የሞተች ሴት የጀነት ናት ማለታቸውን አስተላልፈዋልም። ታላቁ ነቢዩ ሰለላሁ ዐለይሂ ወሰለም አክለውም ሚስት ያለባትን ሐቅ በትክክል ካልተወጣች አላህ ከሷ የሚፈልገውን ነገር አላሟላችም ሲል አሳስበዋልም። ሩህሩህ ሁኝለት። እያንዳንዱ ሰው አዛኝ የልብ ጓደኛ እንዲሁም በሰው ዘንድም ተቀባይነት እንዲኖሩ ይፈልጋል። በሰው ዘንድም የማይወደድ ሰው ራሱን እንደ ብቸኛና ባዶ አድርጎ ይቆጥራል። እመቤቴ ሆይ ባልሽም ከዚህ የተለየ አይደለም። ፍቅርና እንክብካቤን ይፈልጋል። ከማግባቱ በፊት ይህንን ፍላጎቱን የሚያሟሉለት ቤተሰቦቹ ነበሩ። አሁን ግን አንቺ ነሽ ልታሟይለት የምትችይው። እሱ አንቺን ለማስደሰት ይጥራል። ምናልባትም ከወላጆችሽ በላይ ለደስታሽ ይጨነቃል። ሁሉንም የህይወት መሰናክሎች ከአንቺ ጋር ይካፈላል። ስለዚህ ሩህሩህ ሁኝለት፣ ፍቅር ስጪው፣ እርሱም ያፈቅርሻል። ፍቅር ሁለት ልቦችን አንድ የማድረግ የሁለትዮሽ ቁርኝት ነው። ወደ ቴራል ዩኒቨርሲቲ ለመማር የመጣ አንድ 20 ዓመት ወጣት የአገሩን ልጅ የሆነችውን የ39 ዓመት ባሏ የሞተባትን ሴት አፈቀረ። ይህም የሆነው ሴትዮዋ ያደረገችለት እንክብካቤ ከእናቱ ያጣውን ፍቅር ስላሟላችለት ነው።
ፍቅር የጋራ ሲሆን የጋብቻ መሰረት ይጠነክራል። የመለያየት አደጋ አይኖርም። ባሌ መጀመሪያ ላይ እንዳየኝ ነው በፍቅሬ የወደቀው ብለሽ አትኩራሪ። ምክንያቱም ይህንን መሰል ፍቅር ዘለቄታ የለውም። ዘላቂ ፍቅር የሚመነጨው ከመተዛዘን፣ ከመተሳሰብና ከመቀራረብ ነው። ባልሽን ካፈቀርሽውና ከእርሱ ጋር መልካም ግንኙነት ካለሽ ደስተኛ ይሆንና ለአንቺ ደህንነት ራሱን አሳልፎ እስከ መስጠትም ይደርሳል። የሚስቱን ፍቅር የሚያገኝ ባል የጤንነት መጓደልና ስለ ልቦና ችግሮች አጋጥሙትም። ከሚስቱ ጋር መልካም ግንኙነት የሌለው ወንድ ደስታ ይርቀዋል፣ ቤቱ ያስጠላዋል። ችግሩን የሚረዳው ጓደኛ በመፈለግ በርካታ ሰዓታትን ከቤቱ ውጭም ያሳልፋል። የማይወዱኝንና የማያዝኑልኝን ሰዎች ለማስደሰት ለምን እፈልጋለሁ? ራሴን ማዝናናትና የልብ ጓደኛን ለማግኘት መሞከር አለብኝ የሚል ስሜት ያድርበታልም። ሴት ልጅ ባሏን ከልቧ ልትወደው፣ ነገር ግን ፍቅሯን ላትገልጽለት ትችላለች። ፍቅርን በተግባር ማሳየት በራሱ በቂ አይደለም። አልፎ አልፎ በቃል መናገር አለባት። ለምሳሌ እወድሃለሁ፣ አፈቅርሃለሁ የሚሉና መሰል ነገሮችን ግንኙነትን በማጎልበት ረገድ ትልቅ አስተዋጽኦ አላቸው። ባል ወደ ሌላ ቦታ በሄደበት ወቅትም ሚስት እንደናፈቀች በመግለጽ ደብዳቤ መጻፍ፣ ስልክ ካለ መደወል አለባት። በሌለበት ወቅትም ለጓደኞቹና ለዘመዶቹ እርሱን ማድነቅ፣ እርሱን የሚቃወም ሰው ካለም መከራከር አለባት። አላሁ ስብሓነሁ ወተዓላ ይህንን የባልና የሚስት ፍቅርን ቁርኝነት እንዲህ ሲልም ይገልጸዋልም። ለእናንተም ከነፍሶቻችሁ ከጎሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ፣ በመካከላችሁም ፍቅርና እዝነትን ማድረጉ ከአስደናቂ ምልክቶች ነው። በዚህ ውስጥም ለሚያስተውሉ ህዝቦች ተአምራቶች አሉ ይለናል አላሁ ስብሓነሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም ከሴቶች ሁሉ በላጮች ለባላቸው ፍቅርና ውዴታ ያላቸው ናቸው ብለዋልም። በሌላ ሐዲስ ሰውን ስትወድ ሰውየው እንዳውቅ አደርግ ማለታቸውም ይህንኑ የሚያጠናክር ነው። ውድና የተከበራችሁ የተወደዳችሁ ውድ የፕሮግራማችን ተከታታዮች ለዛሬ ይዤላችሁ የቀረብኩት እዚህ ላይ እናቆማለን። በቀጣይ በሌላ ርዕስ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።